አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? እንዴት አመሻችሁ? የሉቤ ቲዩብ ቤተሰቦች ሰላም ናችሁ? ጤና ህይወት እንዴት ነው? ሁሉ ሰላም ማሻላ ብያለሁ። ያው ሉቤ ለመጀመሪያ ጊዜ እንግዲህ ላይ ብዬ ገባች ነው፣ አዲስ ናት፣ አበረታቷት ማለት ነው። እሺ እና እንዴት ናችሁ? ሰብስክራይብ አድርጓት፣ ላይክ ሰብ አድርጓት፣ ሀሳብ አስተያየት እየሰጣችሁ እቅፍ ድግፍ አድርጓት። መስራት የምትፈልግ መለወጥ የምትፈልግ ልጅ ናት። ስለዚህ አበረታቷት ማለት ነው። ለመጀመሪያ ጊዜዋ ነው፣ ያው ምንም ሰብስክራይብ የላትም። ለመጀመሪያ ጊዜዋ ነው ላይቭ የገባችው። መምጣት የምትፈልጉ ልጆች በሊንኩ መምጣት ትችላላችሁ። መታችሁ ቤተሰብ አድርጓት፣ አይዞሽ በርቺ በሏት። እናንተም የምታውቁትን ነገር አሳውቋት ማለት ነው። ያው እኔ ቻናሏን ላስተካክላት ነው የገባሁት። ከዛሬ ጀምሮ ግን ራሷን ችላ እንዴት አድርጋ እንደምትገባ ማስተምራትና ራሷ መግባት ትጀምራለች ማለት ነው። እንግዲህ አላህ ያግዛት፣ ጥሩ ነገር የምትሰራበት አላህ ያድርጋት ማለት ነው። እስካሁንም ካለች እኔ ብያታለሁ፣ ከመጣች እንግዲህ ታወራቸዋለች ማለት ነው። ካልመጣችም ደግሞ ምንም ችግር የለውም። አንድ 5-10 ደቂቃ አድርገንላት ለመደማመር የሚሆን እንወጣለን ማለት ነው። እና በተረፈ እንዴት ናችሁ እናንተ? ጤና ህይወት ሁሉ ሰላም? አሁን እንደዚህ አዳዲስ ልጆች ሲመጡ አበረታቷቸው። እሺ መስራት አለባቸው። ሁላችሁም ሰርታችሁ በጋራ የምታድጉበት ስለሆነ መደጋገፉ ምንም አይልም ማለት ነው። እና አብሽሩልኝ። እሺ ያው እኔ እንኳን ብዙ ጊዜ አይኖረኝም የልጆች ቻናልና ለማስተካከል ወደዚህ ወደዛ ስለምል ጊዜ አይኖረኝም። እሷን ግን ያው እንደምንም አስተምራትና ትገባለች ማለት ነው። ሉባባ ነይ ከቻልሽ ነይ፣ ገብቻለሁ አንቺ ጋር ነው ያለሁት። ካልሆነ ደግሞ ኦፕራን ክፈቺውና ስትሪም የሚለውን እሱን ስክሪንሾት ያደርግሽ ላኪልኝ። እንዴት አድርገሽ ራስሽን ችለሽ እንደምትገቢ ላሳይሽ። እና እንግዲህ ምንም ሰብስክራይብ ሳይኖራችሁ ላይቭ መግባት እንደምትችሉ ከዚህ ቪዲዮ ትማራላችሁ ብዬ ተስፋ አደርጋለሁ ማለት ነው። አሁን ብዙዎቹ ይጨናነቃሉ። 50 ሰብስክራይብ የሌለን 100 ሰብስክራይብ የሌለን
ላይቭ አላስገባ ማለት ምናምን ይላሉ። ይህ አይደለም። ላይቭ ለመግባት የሚፈልገው ቬሪፊኬሽን ብቻ ነው የፈልገው። ቬሪፊኬሽን ካደረጋችሁት በ24 ሰዓት ውስጥ መግባት ትችላላችሁ ማለት ነው። አሁን ትላንትና ወጣላት ይህን አካውንት ይኸው ዛሬ ላይቭ ገባች ማለት ነው። ስለዚህ እናንተም መግባት ትችላላችሁ። ምንም የሚያስፈራ የሚያሳስብ ነገር የለውም ማለት ነው። እሺ ሀባይብ እሺ ሉቤ መተሻል። ከታች ጻፊልኛ። ይሰማሻል ድምጼ? እሺ ሉቤ መተሻል። ከታች መጻፍ ትችያለሽ። ጻፊልኝ። እኔ ጋር መምጣት ከፈለግሽ ደግሞ ሊንኩን ተጫኝ። የላኩትን ሊንክ ተጫኝ። ይሄን ሊንክ ተጫኙ። ይሄን ሊንክ ተጫኙ። ይዞሽ ይመጣል። የሚመጣልሽን ነገር ስክሪንሾት እያደረግሽ አሳይ። እንግዲህ ሉቤ ለመምጣት እየሞከረች ነው። እስቲ ትምጣና ትሰቀል ቤቷ። የሀዋ ቻናል የሚቀራል። የሀዋን ቻናል እስኪ እሷን እናስተካክለውና ነገር በሚፈቅድበት ሰዓት እሷም ትገባለች ማለት ነው። ሀዋ ሉቤ ምነው ዘገየሽ? እምቢ አለሽ እንዴ? ይሄንን